ተጠርቻለሁ ነው ተጠርቻለሁ። ፓቲድሪ ቲንክ በጣም ስለዚህ ቲንክ በጣም እንግዲህ ጃኒ ገብሩ ልታገባ እንደሆነ በይፋ አሳውቃለች። ጋይስ እንዴት ናችሁ? ነገ የደስታ ቀን ነውና ሁላችሁም የኔ ደስታ ተካፋይ መሆን ከፈለጋችሁ አንድ 9 ሰዓት ላይ ላይቭ ገባለሁ። አብረን ደስታችንን እናጣጥማለን። ወዳችኋለሁ፣ እንዳትቀሩ እሺ። አይ ላቭ ዩ ጋይስ። ስገኝ ካጠገብ ስገኝ ካጠገብ ስገኝ አንዴ ሳቅ አንዴ እምባ ደሳለኝ በካባ ሳየ የኔ አበባ። ጥያቄው ማንን ነው የምታገባው ነው። የአዶናይ አካውንት የጠፋ ብላችሁ ለተጨናነቃችሁ ሰዎች እውነታችሁ ነው። አካውንቴ አሁን የለም፣ ልታገኙት አትችሉም። ሜቢ ብታገኙት ቪዲዮዎቼ እንዳለ በአጠቃላይ ጠፍቷል። አይ ቲንክ ለብዙ ጊዜ ሲጠበቅ የነበረ ነገር ነው ይሄ። በብዙ ሪፖርት፣ በብዙ ኮሚኒቲ ጋይድላይን፣ በብዙ ነገሮች አልፈን እዚህ ደርሰናል። ብዙዎቻችሁ ግምት አዶናይ እንደሚሆን ግልጽ ነው። እኔን ጨምሮ ብዙ ሰዎች ሊያስቡት የሚችለው አዶናይ ጋር ቀለበት ሊያስሩ እንደሆነ ነው። ነገር ግን ዛሬ 9 ሰዓት ላይ ጋብቻዋ ኦር የቀለበት ስነስርዓት እንደምታካሄድ ነው የገለጸችው። በተቃራኒው ደግሞ አዶናይ አካውንቱን እንደተዘጋበትና አሁን የለም፣ ልታገኙት አትችሉም። ሜቢ ብታገኙት ቪዲዮዎቼ እንዳለ በአጠቃላይ ጠፍቷል። አይ ቲንክ ለብዙ ጊዜ ሲጠበቅ የነበረ ነገር ነው ይሄ። በብዙ ሪፖርት፣ በብዙ ኮሚኒቲ ጋይድላይን፣ በብዙ ነገሮች አልፈን እዚህ ደርሰናል። ኤኒዌይስ አዶናይ የሚል ይህ አካውንት ፎሎ አድርጉት ጋይስ። ቪዲዮዎቼም በዚህ አካውንት የምታዩ ይሆናል። ቲክቶክ ባን ካላደረገው ማለት ነው። 1 ሚሊዮን ፎሎወር ብናደርሰው ደግሞ በጣም ደስ ይለኛል እውነት ለመናገር። ያኛው አካውንቴ ደግሞ ቬሪፋይ ለማስደረግ እየሞከርኩ ያለሁት ከዛ በኋላ ከዚህ ሁሉ ችግር እንድንገላገል ባን እንደሚደረግበት ማስጠንቀቂያ ስለደረሰው አካውንቱን ኦልሬዲ አጥፍቶ አዲስ አካውንት ከፍቶ ወደ ዲላን ፔጅ እና ወደ ቲክቶክ ዘመቻ ጀምሯል። ቬሪፋይ ማድረግ አለብኝ የሚል ትልቅ ግብ አንተም ብሎ ዛሬ ሁሉንም የሶሻል ሚዲያ ፎሎወሩን እየጠየቀ ነው የሚገኘው። ይሄ ባለበት ሁኔታ የቀለበት ፕሮግራም ይኖራል ብሎ ለመገመት ትንሽ ቢያዳግትም ብዙዎቹ ከአዶናይ ጋር ቀለበት ልታስር ነው የሚሉ ሰዎች አሉ። ምክንያቱም ከተለያዩ በጣም ትንሽ ጊዜ ነው። እንደ ንግግራቸው ከሆነ ከ1 ሳምንት ከ2 ሳምንት በላይ አይዘልም። በዚህ ቅጽበት ከሌላ ወንድ ጋር ተዋውቃ ቀለበት ልታስር አትችልም። ሰው ከአዶናይ ጋራ የሆነ መስመር ሊይዙ ነው የሚሉ ሰዎች አሉ። እንግዲህ ዛሬ 9 ሰዓት ላይ የምናየው ይሆናል። ምንድነው ቲክቶክ ላይ ምናምን ኤአይ ነው ወይስ ምንድነው? የሆነ የካርድ ምናምን አይንሽ ነው ምናምን እያለ ነበር። ደገፍ በይና አስረጅም። ቆይ በመጀመሪያ እሑድ እንግዲህ የኔ ትልቅ ነው እንዳትቀሩ እና እዚህ ላይ ነው የምንነግሪ። እስኪ ፍራይዴ የሚለውን ኢንስታግራም ላይ ግቡና እዩት። ልኬላችኋለሁ እኮ ለእናንተ ልኬላችኋለሁ። አዎ በፍራይዴ በአምስታችሁ። ቆይ አንዴ እንዴው አንዴ። አዎ ፍራይዴ 90 ሲው ልክ ያለው ዊ ሜድ ኤ ሚስቴክ ከሁለት ቀን በፊት ጽፈሻል። ጃኒ ይቅርታሽ። የት ማነው ብቻሽ እናየዋለን፣ እንመጣለን። ሱፍ እንልበስ። ደስ ያላችሁ ብትለብሱ ደስ ይለኛል ለኔ ክብር። አረ ምንም ጣጣ የለም። አብሽር፣ እውነት ችግር የለም፣ እንመጣለን። በደንብ ሌው አንዴ ተጠርታችኋል። እናንተም እንግዲህ እሑድ የኔ ትልቅ ቀን ነው ጋይስ፣ እንዳትቀሩ። በጣም ደስ በቃ ነው። አቃ ወደቸለም አቤት የወሬ ጥማት አይተነዋል፣ ይሰራዋል።